ሰላም ጤና ይስጥልን የአዲስ ዜና ተከታታዮች፣ ዛሬ የምናወራው ስለ ሳይንስ ልብ ወለድ ፊልም አይደለም፣ ስለ ወደፊቱ ዓለምም አይደለም። ዛሬ የምናወራው አሁን በዚህ ሰዓት ስለተከሰተና ዓለምን እያስደነገጠ ስላለው እውነታ ነው። ዓለምን የለወጠው ቢሊየነር ኤለን መስክ የሰው ልጅ አይምሮ ከኮምፒውተር ጋር በቀጥታ አገናኝቷል። አዎ በትክክል ሰምታችሁኛል። ከእንግዲህ መናገር አያስፈልግም፣ መጻፍ አያስፈልግም፣ ማሰብ ብቻ በቂ ነው። ግን ይሄ እንዴት ሊሆን ይችላል? እንዴት ቻለ? ሚስጥሩስ ምንድነው? አእምሯችን ውስጥ የሚቀበሩ ቺፕ መጨረሻችን ይሆን ወይስ አዲስ ጅማሮ? የዛሬ ቪዲዮአችን ልዩ ነው። እናንተ ሀሳባችሁን በኮሜንት እንድታጋሩኝ እፈልጋለሁ። ለቻናሉ የምትሰጡት ድጋፍ በሰብስክራይብ እና በላይክ ግለጹልኝ። አሁን በቀጥታ ወደ ዝርዝሩ። ኒውራሊንክ ምንድነው? ኒውራሊንክ የተባለው የኤለን መስክ ኩባንያ ለዓመታት ሲመራመርበት የቆየ ፕሮጀክት አሁን ፍሬ አፍርቷል። ይህ ቴክኖሎጂ ብሬን ኮምፒውተር ኢንተርፌስ ወይም ደግሞ BCI ይባላል። በአጭሩ በአእምሯችንና በዲጂታል መሳሪያዎች መካከል እንደ ድልድይ የሚያገለግል ቺፕ ነው። ቺፑ መጠኑ ልክ እንደ 1 ብር ወይ 1 ሳንቲም ትንሽ ሲሆን በውስጡ ከሰው ፀጉር በ10 እጥፍ የሚቀጥኑ 1024 የኤሌክትሪክ ገመዶች አሉት። እነዚህ ገመዶች በቀጥታ በአእምሯችን ውስጥ ካሉ የነርቭ ሴሎች ጋር ይገናኛሉ። ብዙዎች ይህን ቴክኖሎጂ የሰው ልጅ ወደ ሮቦትነት የሚቀይር የመጀመሪያ ብለውታል። ሚስጥሩና አሰራሩ። ለመሆኑ ይህ ቺፕ እንዴት ነው የሰውን ሀሳብ ወደ ተግባር የሚቀይረው? ሚስጥሩ ያለው በአእምሯችን የኤሌክትሪክ ቋንቋ ላይ ነው። እኛ ስናስብ፣ ስንናገር ወይም ስንንቀሳቀስ አእምሯችን ትናንሽ የኤሌክትሪክ ንዝረቶችን ይፈጥራል። ይሄ ኒውራሊንክ የሚያደርገው እነዚህን ንዝረቶች መቅዳት ነው። ለምሳሌ አንድ ግለሰብ የኮምፒውተሩን ማውስ ወደ ቀኝ ሲያንቀሳቅስ ብሎ ሲያስብ አይምሮ የሚፈጥረው ልዩ የኤሌክትሪክ ምልክት ቺፑ ላይ ያነሳዋል። ከዚያም ያንን ምልክት በብሉቱዝ አማካኝነት ወደ ኮምፒውተሩ ይላካል። ኮምፒውተሩም መልእክቱን ተርጉሞ ማውዙን ያንቀሳቅስለታል። ግለሰቡ እጁን አላንቀሳቀሰም፣ አልተናገረም፣ ነገር ግን በሀሳቡ ብቻ ኮምፒውተር አዟል። ይሄ ነው ትልቁ ሚስጥር ማለት ነው። የታየው ተአምር እና የሎላንድ ታሪክ። ይህ ቴክኖሎጂ በሙከራ ደረጃ ብቻ አልቀረም። የመጀመሪያው ሰው ላይ የተደረገው ሙከራ በሚያስደንቅ ሁኔታ ተሳክቷል። ኖላንድ አርባው የተባለ ነው። የ29 ዓመት ወጣት ነው። ከአንገቱ በታች መንቀሳቀስ የማይችልበት አካል ጉዳተኛ ነበር። የኒውራሊንክ ቺፑን ከአይምሮ ላይ ከቀረበለት በኋላ ኖላንድ በሀሳቡ ብቻ ላፕቶፕ ማንቀሳቀስ ችሏል። ቼዝ ተጫውቷል፣ ዘፈን መርጧል፣ እንዲያውም ቪዲዮ ጌም እስከ መጫወት ድረስ ደርሷል። ኖላንድ ሲናገር ይህ ህይወቴን ቀይሮታል፣ ልክ እንደ አንድ ታምር ነው ብሏል። ይህ ስኬት ለቢሊዮን አካል ጉዳተኞች ትልቅ ተስፋ ሰጥቷል። ጥቅምና ስጋቱ። ኒውራሊንክ ለሕክምና ያለው ፋይዳ ወደር የለውም። አይነ ስውራን እንዲያዩ፣ መስማት የተሳናቸው እንዲሰሙ እና ሽባ የሆኑ ወገኖች እንዲንቀሳቀሱ ሊያደርግ ይችላል። ነገር ግን ይህ ቴክኖሎጂ ሌላ አስፈሪ ገጽታ አለው። ብዙ የሳይንስ ሊቃውንት የሚከተሉትን ጥያቄ ያነሳሉ። አይምሮ ጠለፋ ወይም ሃኪንግ የምንለው ማለት ነው። ስልካችን እንደሚጠለፈው ሁሉ አይምሮአችን ቢጠለፍስ? አንድ ሰው የእኛን ሀሳብ ሊቆጣጠር ይችላል። ሁለተኛ፣ ግላዊነት። ድርጅቶች እና የምናስበው ነገር ሁሉ በቀጥታ ማወቅ ቢችሉ የግል ሚስጥር የሚባል ነገር አይኖርም። ሶስተኛ፣ ተፈጥሯዊነት። የሰው ልጅ ወደ ሮቦትነት እየተቀየረ ይገኛል። ኤለን መስክ እንደሚለው ከሆነ ግን የሰው ልጅ ወደፊት በኤአይ ወይ በአርቲፊሻል ኢንተለጀንስ እንዳይበለጥ የግድ ከቴክኖሎጂ ጋር መዋድ አለበት ይላል። የሰው ልጅ አይምሮ ከኮምፒውተር ጋር መገናኘቱ ዛሬ እውን ሆኗል። ይህ ቴክኖሎጂ ዓለማችንን ወደ አንድ ምዕራፍ እየወሰዳት ይገኛል። እናንተስ ምን ታስባላችሁ? ይህ ቴክኖሎጂ ለሰው ልጅ በረከት ነው ወይስ መርገም? በጭንቅላታችሁ ውስጥ ቺፕ እንዲቀበር ትፈቅዳላችሁ? ሀሳቦችን በኮሜንት ላይ ያጋሩኝ። ለዛሬ ያዘጋጁት ቪዲዮ ዜና ይህን ይመስላል። ቪዲዮ ከተመቻችሁ ላይክ በማድረግ ሌሎች እንዲደርስ አድርጉልኝ። አዲስና አስገራሚ መረጃዎችን እንዲደርሳችሁ ሰብስክራይብ በማድረግ አትርሱ። አዲስ ዜና ነበርን። ሰላም።